የብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት ሹመት ለምን በዚህ መጠን አነጋገረ? ብፁዕ አቡነ ሳዊሮስ በኦሮሚያ አካባቢ በቋንቋቸው ምዕመናን ይገልገሉ፣ የመዋቅር ለውጥ ይደረግ በሚል እንቅስቃሴ ውስጥ በቀዳሚነት የሚጠቀሱ አባት እንደሆኑ ይታወቃል። ቀደም ሲል በእነ ሊቀ አእላፍ ቀሲስ በላይ መኮንን የኦሮሚያ ቤተ ክህነት ጥያቄ በኋላም በሦስቱ ሊቃነ ጳጳሳት ማለትም ብፁዕ አቡነ ኤዎስጣቴዎስ፣ ብፁዕ አቡነ ዜና ማርቆስና በብፁዕ አቡነ ሳዊሮስ ከቤተ ክርስቲያኒቱ ዕውቅና ውጪ በወሊሶ በተደረገው የጳጳሳት ሹመት ላይ ቀዳሚ ተጠቃሽ እንደነበሩ መዘንጋት አይቻልም። ከዚህም ጋር ተያይዞ በተለይ በኦሮሚያ ክልል የሰውን ሕይወት የቀጠፉ ግጭቶች በቤተ ክርስቲያን ቅጥር ግቢ ውስጥ በሚያሳዝን ሁኔታ ተፈጽመዋል። ይህ ደግሞ ሐዋሚዎች ተጠያቂ እንደሚሆኑ ሁሉ ቤተ ክርስቲያን በታሪኳ ፓትርያርክ በሕይወት እያለ ተሰዶ ሌላ ሲሾም በአርባ ጉጉ በአጋሮ አካባቢ ክርስቲያኖች በሃይማኖታቸው ብቻ ሲታረድ ገሌን ሹሙ ተብለው አበው ሊቃነ ጳጳሳት በየቤታቸው ሲደበደቡ በጥቂት ዓመታት ውስጥ በሚሊዮን የሚቆጠሩ ምዕመናን ቤተ ክርስቲያን ጥለው ሲመነፍቁ ዝም ያሉ አባቶች ከቀኑና ውጭ ሹመት ተከናወነ በሚል ሰበብ ነገሩን በማብረድና በየደረጃው እንደ ቤተ ክርስቲያን አስተምሮ እርምጃን መውሰድ ሲገባ ነገሩን ከቤተ ክርስቲያን ውጪ ባሉ አካላት እንደተፈጸመና ቤተ ክርስቲያን ላይ መዓት እንደወረደ በማስመሰል በታሪክ ተደርጎ በማይታወቅ ሁኔታ ክርስቲያኖች ጥቁር እንዲለብሱ ቤተ ክርስቲያንም ጥቁር ማቅ እንድትለብስ ያወጁ አባቶችም ከተጠያቂነት የሚያመልጡበት ምንም ምክንያት አይኖርም። በተለይ በመንግሥት አግባቢነት ከተሰዳጁ ሲኖዶስ ጋር በተደረገ እርቅ ከተሰዳጁ ሲኖዶስ ጋር አብረው የመጡ ጥቂት አባቶች በዚህ ውከት ሂደት ውስጥ የነበራቸው ሚና ከፍ ያለ እንደሆነ አጠያያቂ አይደለም። ለዚህ እንደ ምክንያት ሊጠቀስ የሚችለው ከባህር ማዶ በነበሩበት ወቅት ቀስ በቀስ ከነገር ሃይማኖት ይልቅ ለነገረ ፖለቲካ ያላቸውን ቅርበት ያጠናከሩ ከመሆናቸው ጋር ተያይዞ እንደሆነ የማያጠራጥር አይደለም። ለዚህም ይመስላል ቋንቋቸው ከመንፈሳዊ አባትነት ይልቅ ፖለቲከኛ የሚያስመስል። እዚህ ጋር ልብ ሊባል የሚገባው ነገር ሹመቱ ትክክል ነው ማለት አይደለም። የሆነው ሆኖ ከሁለቱም ወገን ያሉ አባቶች በጠቅላይ ሚኒስትሩ ሽምጋይነት እንደተስማሙ ተናገሩ። የዚህ ስምምነት አንዱ አካል የነበረው ሦስቱ አባቶች ወደ ቦታቸው ተመልሰው እንዲሰሩና የሲኖዶስ አባልነታቸው እንዲቀጥሉ። ይህ ማለት በቅዱስ ሲኖዶስ ምልዓተ ጉባኤ እንደማንኛውም ሲኖዶስ አባል አስተያየት የመስጠት፣ በልዩ ልዩ ሹመቶች ላይ የመሾም፣ ከሌሎች አባቶች ጋር ሆኖ የመሾም፣ በአጠቃላይ እንደማንኛውም የሲኖዶስ አባል ሙሉ መብት አላቸው። ታዲያ ዛሬ ብፁዕ አቡነ ሳዊሮስ ሹመት ለምን አንጫጫ? ይህን ጉዳይ የሚያስቸውት እነማን ናቸው የሚል ጥያቄ እንድናነሳ ያስገድደናል። ለዚህ ምላሽ የሆነን ዘንድ እነዚህን አካላት በስድስት ከፍለን እንያቸው። አንደኛ፣ ሃይማኖት ፖለቲከኞች። በሀገራችን ረጅም ታሪክ ሃይማኖትና ፖለቲካ እጅግ የተቆራኙ መሆናቸው የማይታበይ ሐቅ ነው። በኢትዮጵያ ሥርዓተ መንግሥት ውስጥ እስከ ዘመነ ኃይለ ሥላሴ ማብቂያ ድረስ መንግሥትና ሃይማኖት በግልጽ ያልተለዩበት እንደነበር የታሪክ ድርሳነት ያስረዳል። ለዚህም ነው አሁንም ድረስ ቤተ መንግሥት የሚኖረው የፖለቲካ ትኩሳት እስከ ቤተ ክህነቱ ገብቶ ነገሮችን የሚለውጠው። ለዚህም ማረጋገጫ የሆነን ዘንድ አቡነ ጴጥሮስ የኖርክና አካባቢዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በአንድ ወቅት የኢትዮጵያ ኦርቶዶክስ ሃይማኖትና የኢትዮጵያ ፖለቲካ አይነጣጠሉም በማለት የተናገሩት። በእርግጥ በኢፌዴሪ ሕገ መንግሥት አንቀጽ 11 ላይ በግልጽ እንደተደነገገው ሃይማኖት በመንግሥት መንግሥትም በሃይማኖት አይገባም ብሎ ቢገልጽም አሁን መንግሥት በሃይማኖት ባልተለመደ ሁኔታ ሃይማኖትም በመንግሥት ሲገቡ መመልከት እየተለመደ መጥቷል። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ የሚለውን የቅዱስ መጽሐፍ ቃልን መኖር አቅቷቸው መጋቢ ሐዲስ ሊቀ ትጉሃን አባ እገሌ ተብለው መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ሐዋርያው እንዳለ። በዘመናችን በስሙ የተጠሩ ሐዋርያት ያንን መሆን ያቃታቸው አትሮኖስ ላይ ወጥተው የተሰቀለውን ክርስቶስ ከመስበክ ይልቅ በመጽሐፍ ቅዱስ ቃል እያዋዙ ፖለቲካን የሚሰብኩ ሕዝብን በሕዝብ ላይ የሚያነሳሱ ሃይማኖት ፖለቲከኞች ከጥቂት የበለጡ ናቸው። ታዲያ እነኚህ ሰዎች ተልዕኮአቸው መንግሥትን ከሕዝብ ማጋጨት፣ ከሕዝብ ማጋጨት የሕዝብን ብሶት ማባባስ ነውና እንደዚህ ያሉ አጋጣሚዎችን በደንብ ይጠቀሙባቸዋል። ለዚህም ነው የሊቀ ጳጳሱን ምርጫ መንግሥት ጣልቃ እንደገባ በማስመሰል ጉሮሯቸው እስኪነቃ ድምፃቸውን ከፍ አድርገው የሚጮኹት። ሁለተኛ፣ የከረፋ የዘር ጥላቻ ያለባቸው አካላት። በሁለተኛ ደረጃ በቤተ ክርስቲያኒቷ ባህልና ብሂል አንዳንድ አካላት ከልክ ያለፈ ወይም የከረፋ ጥላቻ ያለባቸው አካላት ናቸው። እኒህ አካላት ለገሌ ሕዝብ ዲያቆን መሆን መች አነሰው የሚል ያረጀና ያፈጀ አስተሳሰብ ከደማቸው ያዋሃዱ፣ ከዛ አካባቢ የሚመጡ ሁሉ እርኩስ እንደሆኑ የሚያስቡ ሃይማኖተኞች ናቸው። ሃይማኖት ያለ ምግባርና ቅንነት ያጸድቅ ይመስል አንደኛ ደረጃ ሃይማኖተኞች እነሱ ብቻ የቤተ ክርስቲያኒቷ ጠበቃና ተቆርቋሪ እነሱ ብቻ አድርገው ራሳቸውን የሾሙና ያሞኙ አካላት ናቸው። በጣም የሚገርመው እኒህ አካላት በተዋህዶ የማያምኑ ቅባቶችን ሲተቹ አይሰሙም። ስለ ሀገርና ስለ ዓለም የሚጸለይባቸው ገዳማትና አድባራት የዓለማዊ የጦር ማሰልጠኛ ሲሆኑ አንድ ቀን ተችተው አያውቁም። ዶግማን አፋልሰው ክርስቶስ አማላጅ ነው፣ ክርስቶስ ሩቅ ብእሲ ነው የምንበላው፣ የማርያምን ሥጋ ነው የምንጠጣው፣ ምስዋን ደም ነው ብለው በአደባባይ የኑፋቄ ትምህርታቸውን ሲዘሩም አንድም አካል አልተቃወማቸውም።
እዚህ ጋር ልብ ሊባል የሚገባው ነገር የብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት ሹመት ለነሱ ከላይ ከጠቀስናቸው የኑፋቄ ትምህርቶች በላይ ያስከፋቸዋል ማለት ነው። ለምን ለሚለው ጥያቄ የከረፋ የዘር ጥላቻ ካልሆነ ምን ሊሆን ይችላል? ሦስተኛ ድፍን አማኞች ናቸው። መጽሐፉ ሳያዩ የሚያምኑ ብፁዓን ናቸው ቢልም ሳይመረምሩ ስለማለቱ እርግጠኛ አይደለሁም። ታዲያ መጽሐፍ ቅዱስን ገልጠው የእግዚአብሔርን ቃል አጣመው ከፖለቲካው ጋር አዋዝተው ተከታዮቻቸውን የሚያሳስቱ የቤተ ክህነት ሰዎች ቀላል አይደሉም። ሳይመረምሩ የሚከተሏቸው ድፍን አማኞችም እንደዚያው። ታዲያ እኒህ ድፍን አማኞች የተነገረው ሁሉ እውነት የሚመስላቸው፣ ተቃወሙ ሲባሉ የሚቃወሙ፣ ጥቁር ለበሱ ሲባሉ ጥቁር የሚለብሱ፣ ቤተ ክርስቲያናቸውን በመትረየስ ጠብቁ ሲባሉ እንደዛው የሚያደርጉ ድፍን አማኞች ናቸው። እኒህ አካላት የአቡነ ሳዊሮስን ሹመት ትክክል አይደለም ተቃወሙ ቢባሉ መቃወማቸው ተጠባቂ ነው። አራተኛ አፋቸውን አከራይተው የሚኖሩ ተለጣፊ ወይም ቤተ ክርስቲያን ላይ ተባይ የሆኑ አካላት ናቸው። እኒህ አካላት የራሳቸው ሕልውና የሌላቸው ነገር ግን የቤተ ክርስቲያኒቱ ተቆርቋሪ መስለው ለወዳኛው ቤት ጽንፈኞችና አንዳንድ ሹመቱን ለሚቃወሙ የቤተ ክህነት ሰዎች አፋቸውን አከራይተው የዕለት ጉርሳቸውን እየተቀበሉ ከካፋዮቻቸው ኪስ እየወጡ በስፋት በቲክቶክ እና በዩቲዩብ የጌቶቻቸውን ድምፅ እንደ ገደል ማሚቶ የሚያስተጋቡ አካላት ናቸው። እዚህ ጋር ልብ ሊባል የሚገባው ነገር እኒህ አካላት አፋቸውን ለአለቆቻቸው አከራይተው ከመኖራቸው ባሻገር ቤተ ክርስቲያኒቱን ላይ እንደ ተባይ ከመለጠፍ ውጪ ምንም ችሎታም ሆነ ሙያ የሌላቸው ከመሆኑ ጋር ተያይዞ ሥራቸው እንዳይጋለጥባቸው አዲስ መዋቅርና አሰራርን አምረው ይጠላሉ። ይህ ብቻውን የሊቀ ጳጳሱን ምርጫ አምረው እንዲቃወሙ በቂ ምክንያት አላቸው ማለት ነው። አምስተኛ የሙስና ሰንሰለታችን ይበጣጠሳል ብለው የሚሰጉ የቤተ ክህነት ሰዎች ናቸው። እኒህ አካላት በዘመድና በአዝማድ በአካባቢ በረብጣ ገንዘብ እጅ መንሻ ያለ ፍትሐዊ ውድድርና ምደባ ልዩ ልዩ ቁልፍ ቦታ የያዙ የቤተ ክህነት ሰዎች ናቸው። እኒህ አካላት በተገቢው መንገድ አልመጡምና ሁሌም አዲስ መዋቅር ያስፈራቸዋል፣ ከሕልውናቸው ጋር አያይዘው ያዩታል። ከዚህም ጋር ተያይዞ የሊቀ ጳጳሱን ምርጫ በጥርጣሬ ከመመልከታቸውም ባሻገር ተረጋግተው ሥራቸውን እንዳይሰሩ በመዋከብና የተለያዩ አጀንዳዎችና አሉባልታዎችን በማሰራጨት በተቀባይ ቲክቶክና ዩቲዩበሮቻቸው በኩል እንዲናፈስ እያደረጉ ይገኛሉ። ስድስተኛ ውጫዊ አካላት ናቸው። እኒህ አካላት በቤተ ክርስቲያን መዋቅር ውስጥ የሌሉ ይልቁንም መንግሥትን በተለያየ መልኩ የሚቃወሙ ጥቂት የማይባሉ ፖለቲከኞች፣ አክቲቪስቶች፣ መንግሥትን የሚቃወሙ ጋዜጠኞች፣ በጋዜጠኝነት ስም የግላቸውን ዩቲዩብ ከፍተው የሚንቀሳቀሱ ተሳዳቢዎች፣ በጫካ መንግሥትን በትጥቅ ትግል የሚፋለሙ አካላትን የሚደግፉ ግለሰቦችን ያካትታል። በአመዛኙ የኦሮሞን ሕዝብ ልዩነት፣ ባህሉን፣ ወጉን፣ ማንነቱን፣ እሴቱን፣ ትውፊቱን በማጣጣል መንግሥትን በመቃወም ስም ጥላቻን ሲዘሩ የቆዩ አካላት ናቸው። የፖለቲካ ትርፍ ያስገኝልናል ካሉ የማይገቡበት የሙያ ዘርፍ የለም የማይሆኑት፣ የሃይማኖት አይነት የለም የማይገቡበት፣ ብሔር የለም የማይተባበሩት፣ የሀገር ጠላት የለም። ታዲያ እኒህ አካላት ልክ እንደ ወትሮው ሁሉ የሊቀ ጳጳሱን ዘር በመምዘዝና ከመንግሥት ጋር ሹመታቸውን በማገናኘት መንግሥት በምርጫ ውስጥ ጣልቃ እንደገባ በማስመሰል መመኑን በመንግሥት ላይ ለማነሳሳት የሚጥሩ አካላት ናቸው። እኚኞቹ ወገኖች ቀድሞውኑ መንግሥትን ለመቃወም ሕዝብን ለማጠልሸት የማይገቡበት ሰፈር የለምና የሊቀ ጳጳሱን ምርጫ እንደ መልካም አጋጣሚ ተጠቅመው አሉታዊ በሆነ መንገድ ሹመቱን በመቃወም መንግሥትን የመምቻ አጀንዳ አድርገው ትመለከታለን። አባቱን የማያከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉኝ ነበረ አባቶች።